ይህ ቪዲዮ ስለ ቪዲዮ ኤዲቲንግ ብቻ ሳይሆን ስለ ስኬትና ጥበባዊ ፍልስፍና የሚያስረዳቸው 6 ዋና ሀሳቦች። አንደኛ ደረጃ የለምን ጥያቄ። ኤዲቲንግ ማለት ሶፍትዌር ላይ ቁልፎችን መጫን ብቻ አይደለም። እውነተኛ ጥበብ ወይም ደግሞ ይህን ምስል እዚህ ጋር ለምን ቆረጥኩት ብሎ መጠየቅ። ማንኛውም የምታደርገው ለውጥ ምክንያት ሊኖረው ይገባል። 2 የጥበብ ጣዕም ዲቨሎፒንግ ቴስት። ሶፍትዌርም በማንኛውም ኮርስ ላይ መማር ይቻላል። ነገር ግን ጥሩ ጣዕም ወይም ጥሩ እይታ የሚመጣው በብዙ ልምምድ። አንዳንድ ትላልቅ ኤዲተሮች እንደሚሉት መሳሪያውን ከሚያውቅ ሰው ይልቅ ጥበባዊ እይታ ያለው ሰው ይበልጣል። 3ኛ የታሪክ የበላይነት ስቶሪ ኢዝ ኪንግ። ቪዲዮ ላይ የምታደርጋቸው የድምጽና ምስል ቅንብሮች ወይም ደግሞ ኢፌክቶች ሁሉን ታሪክ የሚያግዙ መሆን አለባቸው። ታሪኩን የማይስብ ከሆነ የዘመነ ኢፌክት ብትጠቀም ተመልካቾች አይቆዩ። ዋናው ትኩረት ሰውን ስሜት ውስጥ የሚከት መሆን አለበት። 4ኛ የተመልካችን አእምሮ መረዳት ፊዚዮሎጂ። አንድ ምስል ወደ ሌላ ምስል ሲቀየር የተመልካቹ አይን የት ጋር እንደሚያርፍ ማወቅ አለበት። የተመልካቾችን አይን እንደ ዞምቢ ካደከምካቸው ቪዲዮውን አቋርጦታል። ጥበብ ማለት ተመልካቹ ሳይደክም ቪዲዮ እንዲጨርስ ማድረግ ነው። 5ኛ ጽናትና ትዕግስት 100 ሃውር ሩል። አንድ ምርጥ ቪዲዮ ለመስራት ከ100 ሰዓት በላይ ድካም ሊጠይቅ ይችላል። ስኬታማ ሰዎች ስሜታቸው ባይፈቅድ እንኳን ቁጭ ብለው ስራቸውን የሚጨርሱ ናቸው። ቡቲንግ ወይም ደግሞ ራስን ለስራ አሳልፎ መስጠት የውጤት ምስጢር ነው። 6ኛ እውነተኛ መሆን አውተንቲሲቲ። ሁሉንም ስህተቶችን ደብቀህ ፍጹም ለመምሰል አትሞክር። አንዳንድ ጊዜ ትናንሽ ስህተቶችና እውነተኛ ማንነት ለተመልካቾች ቅርበት ይፈጥራል። ሰዎች የሚወዱት የአንተን እውነተኛ ማንነት እንጂ ማሽን የመምሰል አቀራረብህን አይደለም። በአጭሩ ቪዲዮ የሚመክረን በስራችን ላይ ጥልቀት እንዲኖረን በደንብ እንድንለማመድና ከቴክኒክ ባለፈ ለሰው ልጅ ስሜትና ትኩረት እንድንሰጥ ነው።